ስፈልግሽ ነው ያገኘሁሽ። ለምን ፈለገኝ? እዛ ጋር የሚገርም ዕቃ ቆሟል። ሂደን ፍጥምጥም እናድርገው። ኧረ አባት እንደዚህ ነገር ፈትቻለሁ። በእናትህ በእናትህ ነኝ። አትፍራ። አታነጋገር። ሰፈራችን ላይ ነው ምንም ይመጣብን ነገር። ፈትቻለሁ። በቃ ፈትቻለሁ። እሺ በቃ መሳሪያሽን አቀብኛለሽ። ልሰጥ እችላለሁ ግን ፈትቻለሁ። ምናምን ፌሮን አምጪው። ባጃጅን ደግሞ ማን የሚነካከው ነው እንጂ እንደምን ዘባ ነው ወረደ ወርብላ ዋ አታ ህፃን ነው ደግሞ ዛሬው ህፃን ኬት ነው የመጣብኝ እናንተ አረባከን ባጃጅ እንዳሰብረው ቢያረተው አረተው አረ በስመ አብ ዛሬ ደግሞ ኬት መጣብኝ እናንተ ምን አይስጣ ነው ደግሞ ዛሬ አጋጠመኝ ወረደ አመረንም እናት የት ናት እናቴ ትቆጥኛለች ወረደ ተጫወት ብለኛለች እዚህ ተጫወት እንቢ ና ወረደ ና ማስካሽ ና ማስካሽ ግዛ ና ማስካሽ ግዛ በቃ ወረደ ሲያዩት ደግሞ ህፃንም አይመስሉና እኔ እኮ ቀለም ቀቢ ነኝ 2 ዲግሪ ነበረኝ ምን ላድርግ እንግዲህ ቸገረኝ ፌር ነው ዋጋዬም አይጎዳም ቀለሜም ሲደርቅ አይነጣም ግንባችሁ ደስ ይላል በጣም እኔ መቀባው ቀለም ለ100 ዓመት አይለቅም ለቻለ ከቱር ካምትቼ ላልቻለ በኖረው ክቼ በጣም ባለሙያ እኮ ነኝ ጥፍርና ፀጉሬም አይቀረኝ ምሳ ከእናንተ ከበላው ቡና ተፈልቶ ከጠጣው እቀንሳለሁ 100 ብር አልወድም ሂሳብ ክርክር ዋጋው ፊርማ ይቅርታ ወንድሜ አንድ ነገር ላስቸግረ ነበር። ምን ነበር? የነ ሄርሜላ ቤት ይሄ ነው አይደል? ሰሞኑን ጠፋችብኝ። አንድ ጊዜ ትጠራልኝ? ማን ልበል አንተን? ጓደኛዋ ነኝ። ኤታን ነው ብትላት ታቀኛለች። አሃ አንተን ሽሽት ነው ቤተሰቦች ያገዷት? የተፈጠረ ነገር አለ እንዴ? በልህድ ከዚህ ሌላ ችግር ሳይገጥምህ ቤተሰቦች አከልክሏታል። ለምን እንዴ? በቃ አትወጣም አልኩህ። እንግዲህ ሄል ከዚህ እባክህን፣ ባይሆን የሻይ ነገር እቀጣለሁ። አልሄድም ነው የምትል? ደብዳቤ ቢጽፉት እንደ ቃል አይሆንም
ሰብሊ አንድ ነገር አግዥኝ እስቲ። ምንድነው ደግሞ? የነ ሄርሚ ቤት ጥበቃ አንቺ ቤት አይጠፋም አይደል? ደውይለትና ትንሽ ሰዓት ያዥልኝ። ሄርሚና ይቻት ልወጣ ናፍቃኛለች። በል እንደዚህ አይነት ነገር አገባ ፈልክ አደውላትም እንዴ? መች እሱ ጠፋኝ ነው። ቤት ከልክሏታል። እባክሽ ከቤት አትወጣ። ሂድሽ ደውላታል። ሲወጣ ጠብቀህ ቶሎ ግባ። እሺ እሺ መጣሁ። ኢንሻአላህ አበላሽ። ግን ምን ቸገረኝ? ልቤ አለ በጣም ተመስጧል። አየሁ እና ለምን ሄደሽ አትነግሪውም? የሰራሁትን ልብ ልስጠዋ። የሰራውን ልብ አየሁ። እስኪ የሰጠውን አበላሻው። አልደረቀም ነበር እኮ። ያልደረቀ ልብ ቀድሞም አይሰጥም። አዎ ልክ ነህ። ልቡ የኔ አይደል? ጠግኘው እመጣለሁ። እንደሌላው እሱም ልብሽን ሰበረው? ልብ መያዝ አይችልም። እኛ ያለን ነው ሰላም ወይ ቤትዬ መጥተሻል እንዴ? የተባረክሽ ልጅ አሉ እንጂ አንዳንድ እዚህ ተጎልተው። ኧረ እማዬ እሷ እኮ ዝም ብላ ነው። አንቺ እንደምታሽቀብጭ የኔ እናት የአባቷ ልብስ እኮ ነው፣ እኔ አጥበዋለሁ። እንዴ ማዘር የሳምሪ አባት እኮ ለኔም አባቴ ነው። አፈር ልብላ የኔ እናት። ወይ እንዴ እማዬ ምን እያደረግሽ ነው? እየደነስኩ አይታይሽም እየሰራው እንደሆነ እንዴ አንቺ። አረ እንደዛ አይባልም። እናቴ ምን ልርዳሽ፣ እናቴ ምን ላግዝሽ ነው የሚባለው። ቤትዬ እኔ እናት ደግሞ እኮ የሳምሪ እናት ማለት እናውቃለን። የሳምሪ እናት ማለት ለአንቺም እናትሽ ማለት ናት። አሁን የመጣሽበትን ቁም ነገር አትናገሪ። ምንድነው ቁም ነገሩ? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት እርዳታ እናድርግ ልላችሁ ነው የመጣው። ይህ ሳምንት በአብይ ጾም ምኩራብ በሚባል ስያሜ ይጠራል። ይኸውም ጌታችን ወደ ምኩራብ ገብቶ ማስተማሩ የሚነገርበት መሆኑን ያመለክታል። ጌታችን ባለው መሰረት ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት፣ ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደሱ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበት ያወጀበትም ነው። እኛም መልካም ነገርን በማድረግ ለነፍሳችን ስንቅ እንያዝ።